እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የስቅለት በዓል በሰላም አደረሳችሁ እያልን ስለ ሕማማቱ የተመረጡ 15 ጥያቄዎችን አዘጋጅተናል። አብራችሁን ቆዩ። ኪርያላይሶን ማለት ምን ማለት ነው? ሀ እግዚአብሔር ቅዱስ ነው። ለ አቤቱ ይቅር በለን። ሐመሩሃ እግዚአብሔር ይመስገን። መልሱ ለ አቤቱ ይቅር በለን። ኪርያላይሶን የግሪክ ቃል ሲሆን ትርጉሙ አቤቱ ማረን ወይም ይቅር በለን ማለት ነው። በሕማማት ሳምንት ጌታን ምሕረት ለመለመን በብዛት የምንጠቀመው ጸሎት ነው። ጥያቄ ቁጥር 2 ሰሙነ ሕማማት የሚለው ስያሜ ለምን ተሰጠው? ሀ ለጾመ ኢየሱስ ማጠቃለያ እንዲሆን፣ ለ8 የሐዘን ቀናት፣ ሐመሩሃ ለጌታ መከራና ሕማም። መልሱ ሐመሩሃ ለጌታ መከራና ሕማም። ሕማማት ማለት መከራ ወይም ስቃይ ማለት ነው። ጌታችን ኢየሱስ ክርስቶስ ለኛ የተቀበለውን መከራ ለማሰብ ሰሙነ ሕማማት ወይም የመከራ ሳምንት ተባለ። ጥያቄ ቁጥር 3 በሰሙነ ሕማማት የምናሳልፋቸው ቀናት ስንት ናቸው? ሀ 5 ቀን ተኩል፣ ለ 8 ቀን፣ ሐመሩሃ 7 ቀን ተኩል። መልሱ ሀ 5 ቀን ተኩል። የሕማሙ ጊዜ የሚቆጠረው ከሆሳዕና እኩለ ቀን ጀምሮ ጌታችን በመስቀል ላይ ነፍሱን እስከሰጠበት እስከ ዓርብ 9 ሰዓት ድረስ ያለው 5 ቀን ተኩል ነው። ከቤተ ክርስቲያን መደበኛ ሥርዓት ውስጥ በሕማማት ሰኞ ዕለት የማይፈጸመው የቱ ነው? ሀ ወንጌል ማስተማር፣ ለ የቅዳሴ ሥርዓት፣ ሐመሩሃ የጽዋ ማህበር መጠጣት። መልሱ ለ የቅዳሴ ሥርዓት። ጥያቄ ቁጥር 5 ዕለተ ሰኞ ከመርገመ በለስ በተጨማሪ በምን ስያሜ ይታወቃል? ሀ አንጽሖተ ቤተ መቅደስ፣ ለ ምክረ አይሁድ፣ ሐመሩሃ ማዕበለ ሕማማት። መልሱ ሀ አንጽሖተ ቤተ መቅደስ። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህች ዕለት ወደ ቤተ መቅደስ ሄዶ የሚሸጡትንና የሚገዙትን በማስወጣት ቤተ መቅደሱን ስላነጻ አንጽሖተ ቤተ መቅደስ ይባላል። ጥያቄ ቁጥር 6 በለስ የተባለችው ቅጠል በማን ምሳሌ ተደረገች? ሀ በድሆች፣ ለ በኦሪት፣ ሐመሩሃ በፈሪሳውያን። መልሱ ለ በኦሪት። በለስ ቅጠል እንጂ ፍሬ እንዳልተገኘባት ሁሉ በኦሪትም ሥርዓትና መስዋዕት ቅጠል እንጂ የነፍስ መድኃኒት የሚሆን እውነተኛ ፍሬ ስላልተገኘባት በበለስ ትመሰላለች። ጌታችንን አሳልፎ ለመስጠት ከካህናት አለቆች ጋር የተስማማው ደቀ መዝሙር ማን ይባላል? ሀ የያዕቆብ ልጅ ይሁዳ፣ ለ የአስቆሮቱ ይሁዳ፣ ሐመሩሃ ሐዋርያው ጴጥሮስ። መስቀል ላይ ያየሁት ፍቅር፣ መስቀል ላይ ያየሁት ፍቅር። መልሱ ለ የአስቆሮቱ ይሁዳ። የአስቆሮቱ ይሁዳ የጌታችንን ተአምራት እያየና በደቀ መዝሙርነት ተመርጦ ሳለ በገንዘብ ፍቅር ተሸንፎ በዕለተ ረቡዕ ለካህናት አለቆች አሳልፎ ለመስጠት ተስማምቷል። ጥያቄ ቁጥር 8 ይሁዳ ጌታችንን አሳልፎ ለመስጠት ከአይሁድ ካህናት ጋር የተስማማበት የገንዘብ ክፍያ ስንት ነበር? ሀ 50 ዲናር፣ ለ 30 ዲናር፣ ሐመሩሃ 30 ብር። ፊቱን እየጸፉት እየተንገላታ በጦር እየወጉት። መልሱ ሐመሩሃ 30 ብር። ይሁዳ ጌታን አሳልፎ ለመስጠት የተስማማው በ30 ብር ሲሆን ይህም በብሉይ ኪዳን በዘካርያስ ትንቢት ላይ በ30 ብርም ዋጋዬን መዘኑ ተብሎ የተነገረው ትንቢት እንዲፈጸም አድርጓል። ጥያቄ ቁጥር 9 በሕማማት በዕለተ ረቡዕ አንዲት ሴት ውድ የሆነ የናርዶስ ሽቶ በጌታችን ራስ ላይ ያፈሰሰችው በማን ቤት ውስጥ እያለ ነበር? ሀ በለምጻሙ በስምዖን ቤት፣ ለ በቀያፋ ግቢ፣ ሐመሩሃ በአልዓዛር ቤት። መስቀል ላይ
ያየሁት ፍቅር መስቀል ላይ ያየሁት ፍቅር። መልሱ ሀ በለምጻሙ በስምዖን ቤት። ጌታችን በቢታንያ በለምጻሙ በስምዖን ቤት በማዕድ ተቀምጦ ሳለ የአልዓዛር እህት ማርያም ዋጋው እጅግ ውድ የሆነ የናርዶስ ሽቶ አምጥታ በራሱ ላይ በማፍሰስ የክርስቶስን ምሕረትና ፍቅር አግኝታለች። ጥያቄ ቁጥር 10 የመጀመሪያው የፋሲካ በዓል የተከበረው እስራኤላውያን ከየትኛው ሀገር ባርነት ሊወጡ ሲሉ ነው? ሀ ከባቢሎን፣ ለ ከግብጽ፣ ሐመርሃ ከፋርስ። ጻድቁን አጥነው እውነቱን ሐሰት እውነቱን ሐሰት እያሉ መልሱ ለ ከግብጽ። እስራኤላውያን በግብጽ ምድር በባርነት ሲማቅቁ ከቆዩ በኋላ እግዚአብሔር በሙሴ መሪነት ነፃ ሊያወጣቸው በወደደ ጊዜ በዚያው በግብጽ ምድር ሳሉ ፋሲካ እንዲያከብሩ ታዘዋል። ይህም በበጉ ደም መታሰቢያነት ከሞተ በኩር የዳኑበትና ከባርነት ወደ ነፃነት የተሻገሩበት የታሪክ መጀመሪያ ነው። ቀራንዮ ማለት ምን ማለት ነው? ሀ የሐዘን ስፍራ፣ ለ የመገረፊያ ስፍራ፣ ሐመርሃ የራስ ቅል ስፍራ። ጌታዬ ሆነ ደም ግባት አልባ ጀርባው በጅራፍ ስለኔ ደማ። መልሱ ሐመርሃ የራስ ቅል ስፍራ። ቀራንዮ ማለት በግሪክ ከራኒዮን ማለት ሲሆን ኢየሱስ ክርስቶስ የተሰቀለበት የሞተበትና የዓለም መድኃኒት የሆነበት የራስ ቅል ስፍራ ወይም ጎልጎታ ማለት ነው። ጥያቄ ቁጥር 12 ጲላጦስ በክርስቶስ ፋንታ የትኛውን ወንበዴ ፈታላቸው? ሀ በርባንን፣ ለ ዳክርስን፣ ሐመርሃ ጌስታስን። በሐሰት ሸንጎ ወጥመድ ተጠምዶ ጌታ ተያዘ ሕይወቴን ፈቅዶ። መልሱ ሀ በርባንን። አይሁድ ለፋሲካ በዓል አንድ እስረኛ እንዲፈታላቸው በጠየቁ ጊዜ ጲላጦስ በክርስቶስ ፈንታ ወንበዴውን በርባንን ፈቶላቸዋል። ጥያቄ ቁጥር 13 ክርስቶስን በመንግስትህ በመጣ ጊዜ አስበኝ ያለው ሰው ማን ነው? ሀ ዘብዴዎስ፣ ለ ፈያታዊ ዘየማን፣ ሐመርሃ ፈያታዊ ዘጸጋም። ታስረሃል ስለኔ ኢየሱስ መድኔ ታስረሃል ስለኔ። መልሱ ለ ፈያታዊ ዘየማን። ፈያታዊ ዘየማን በዕለተ ዓርብ በጌታ ቀኝ ተሰቅሎ ሳለ የክርስቶስን አምላክነት በማመኑ በመንግስት በመጣ ጊዜ አስበኝ ብሎ ተማጽኗል። ጌታችንም ስለ እምነቱ ዛሬ በገነት ከኔ ጋር ትሆናለህ የሚል የምህረት ቃል ሰጥቶታል። ጥያቄ ቁጥር 14 ከእመቤታችን አምስቱ ሐዘናት ውስጥ ያልሆነው የቱ ነው? ሀ ጴጥሮስ 3 ጊዜ በካደው ጊዜ፣ ለ በጲላጦስ አደባባይ በተገረፈ ጊዜ፣ ሐመርሃ ወደ አዲስ መቃብር ባወረዱት ጊዜ። ጌታዬ ሆነ ደም ግባት አልባ ጀርባው በጅራፍ ስለኔ ደማ። መልሱ ሀ ጴጥሮስ 3 ጊዜ በካደው ጊዜ። የእመቤታችን አምስቱ ሐዘናት የሚባሉት አንደኛ ስምዖን በቤተ መቅደስ ትንቢት በተናገረ ጊዜ፣ ሁለተኛ በቤተ መቅደስ ፈልጌ ባጣውህ ጊዜ፣ ሶስተኛ በጲላጦስ አደባባይ በገረፉህ ጊዜ፣ አራተኛ በዕለተ ዓርብ በሰቀሉህ ጊዜ፣ አምስተኛ ዮሴፍና ኒቆዲሞስ ገንዘው ወደ አዲስ መቃብር ባወረዱህ ጊዜ ብላ ያዘነችባቸው ጊዜያት ናቸው። ጥያቄ ቁጥር 15 ክርስቶስን እስከ መስቀል ድረስ በመከተል እመቤታችንን እነኋት እናትህ ተብሎ ስጦታ የተሰጠው ሐዋርያ ማን ይባላል? ሀ ሐዋርያው ጳውሎስ፣ ለ ሐዋርያው ዮሐንስ፣ ሐመርሃ ሐዋርያው ሉቃስ። ሲዘብቱበት ምራቅ ሲተፉ የማይደፈር ደፍረው ሲዘልፉ። ቪዲዮን ከወደዳችሁት ላይክ ማድረጋችሁንና ቻናሉን ፎሎ ማድረጋችሁን እንዳትረሱ። የአምስተኛውን ጥያቄ መልስ ኮመንት ላይ እንድትመልሱ እንጠይቃለን። እንድናገር እርሱ ዝም አለ፣ እኔ እንድናገር እርሱ ዝም አለ።